Anyway, subscribe. So የዛሬው ሃይኪንግ ቪዲዮአችን ያበረ ይሆናል። ኤኒዌይ ፊቴን ከተጠበቁ በኋላ በደንብ እንለፈልፋለን። ሰብስክራይብ እያደረጋችሁ ፊታችንን የምንታጠበው ውጪ ነው፣ ባይላንዳችን ነው ይዘናል። ኤኒዌይ ቁርስ አልበላንም፣ ፓስቲ ነገር እንበላለን። አዎ እናት እስከዛ እዚህ ጋር እንታጠባው። እያጣደፈው ነው እዚህ ጋር ሰብስክራይብ ያደርጋችሁ ይሄንን ነው የምንወጣው። አልታየም ገና መች ተነካና ገና መች ተነካና ለፍላፊ እሱ ነው ተብሎ አሁን መኪ የተደረገለት። በነገራችን ላይ እኛ ተፈታኝ ነን ሶስታችን ግን ሶስታችን ስራ የላችሁም ገንዘብ የላችሁም። እባክህ እናልፋለን ከፈጣሪ ጋር እንዴ። ቢለት እንደዚህ ቦታ እንፍታለን እባክህ። በነገራችን ላይ ተመልካቾቻችን ዘፈን ላይ ወጣ ነው። በማን ስቱዲዮ በሏን? በማን ስቱዲዮ? በነገራችን ስቱዲዮውን አላሳያችሁም? ያበረች ስቱዲዮ ያለችው ረበዋት እንዴት አባቱ ነው የሚያምረው። እና ከዚህ ጋር እዛ ጋር መስጊዱና ያጀማ ገና ከሜዳችን ይኸው ዳገቱን አልቻለሁ። ብርዳን ተራራንል ዳገቱ ቁልቁለት ወንዱ ላይ ያለ ከቦቴ ከሸዋብርና ከዛ ከቢራ ሰፈር ማን ወንድ እንደሆነ ወጥተን እናሳያቸዋለን። በነገራችን ላይ ወሬ ብቻ እስቲ በነገራችን ላይ አንድ 30 ሰው ምናምን እስቲ አኩ ቦቴ እያላችሁ ማለት ነው ኮሜንት ጻፉልን። ወላሂ በጣም ነው የሚያምረው። በነገራችን ላይ ከዛ ጋር ያሉት ተራሮች እንዳለ ምናምን። በነገራችን ላይ ተመልካቾቻችን ይሄንን ብቻ ወጥተን አናቆም። ቀጣይ ወደዛ እንወጣለን። አዛኛው ቆንዶዶ ተራራ ጋር እንሄዳለን። እናንተ ሰብስክራይብ አድርጉ እንጂ ግን ያው ስታዲየሙ ራሱ አሳያኝ። ስታዲየሙ ወጣ ስንል በሰፊ እናሳያችኋለን። ትንሽ አሁን አይታየም። ቆይ የምትታደስ ቤት የሚሰራ ቤተክርስቲያን አለ። በየሰከንዱ በየስቴፑ ምን አይነት ነገር ነው እያየን ያለነው? ምን አይነት ነገር እንዴት አባቱ ነው የሚያምረው። ወይ ብለናል። ትንሽ ጠጋ ብለን እናሳያችሁ። ሽሽ ኡፍ እንደ ብራዚል እንዴት አባቱ መታችሁት ነው ብላችሁ ስታዲየሙን አያችሁት? ምን አባቱ እንደሚያክል የዛሬ 2 ዓመት ታዩናላችሁ። እዛ ሳብሎች ነስናሳይ ነው ይያለ እናቴ ትሞት በጣም ነው የሚለየው። ወላሂ ደብሉ ተራራ ይባላል ያ ነው ይመስለኛል። አይኛ እንትን ፈረስ ምናምን አለ እኮ ስማ። ደብሉ ተራራ ደግሞ ሃይኪንግ እንመጣበታለን። በደ ነው እናቴ ትሞት ጋር አተ ሐረር ዝቅተኛ ቦታ ነው ያለችው የሚባለው ለዚህ ነው። አየሁ በተራሮች መሃል ላይ አቤት ኤክስፒሪየንስ፣ የሚገርም ኤክስፒሪየንስ እያደረግን ነው እዚህ ጋር ገና 5% ነው ይሄር ነው ማለት ነው። ጉዟችን ከሃይኪንጉ 5% ይሄር ነው። ግን ኤክስፒሪየንስ በጠዋት ስትመጡና በጠዋት ያለው ቪው ግን እዚህ ጋር ያበደ ነው ስትመጡ ማለት ነው። ከመጣችሁ አይቀር እንደረስ ስላልነበርኩ መጀመሪያ ግን በጣም ጠብቅ ምን እሺ ነው አትይ
ይሄ ምንድን ነው? ይሄ ነው ይሄ ፖል ነው። ይሄ ነገር ራስ መጎን ነበር። እጄን ቀርጥፎኛል። ከስር ወላሂ እንደዚህ አጣብቀው ሁለት ነገር ከውስጥ ምን እሺ ነው ያለው? እባብ ከፍ ብሎ ቢወጣ ስማ። ከዛ እኔ ረብሴን አላውቀውም። ሲሮጥ በጣም ግን ቀስ እያልን እየሄድን ነው። ባለፈው ስንሮጥ ነበር። ባለፈው ከመጀመሪያ ሲዞኝ አይ ግን ባለፈው እዚህ ድረስ ራሱ ስንደርስ በጣም ደክሞን ነበር እኮ አታውቁ ቦታ ሲርቆ ላይ በጣም ተራራ እዚህ ጋር ቤት እንስራ ባለ ቤት ጋዲም ችግር የለም። ጋዲም ሸት ቡልሽት ነው ነገር አይደለም። ስማ የሆነ ነገር እንደዚህ ቢልኮ እንደዚህ ወዳቂ ነው። አረ ያበደ ጎርፍ ከመጣ ያበደ ሰርቪስ ይሰጣል። ወደታች ነገራችን ላይ ዛሬ በጣም ነው የሚሞቀው። የጠዋት ፀሐይ በጣም ነው የሚሞቀው። አበላ በዚህ ባዶ ገላይ እንዳለ ደግሞ ያስፈራል። አውልቀንም ልንሄድ እንችላለን። ለነገሩ ማታም ቪዲዮ በዛ ነው የሰራነው እንዴ። እስቲ ሰላም አለይኩም አረጋ ቢሮ እኔ ነው መሄድ ይፈልግ ያምርባል። ጋዴም ሸት በጣም ነው የሚያምረው። ሰፈሩ ቪው አንደኛ ነው። ወደ የምንፈልግበት ቦታ እንደርሳለን። አንደርስ በዚህ ሁኔታ ግን እንደርስ አይመስለኝም። በጣም ሆራራ እየቀረን ተራራውን ሹ ፋሚሊ ሻይ ቪዲዮ ምን እሺ ነው ፋንታን ተጣጣል ይቻላል። ፋንት እንዴ አጋመስኮ እኮ ወላሂ አጋመስኮ። ደግሞ ልብስ እንዳለ ረጠብኩና ወላሂ ና ኢሞ ይዞሮች ታሚን ያ ቤት ነው ቤቱ ጋር እንገባ። ሰማኒ እባብ ምናምን እኮ እንዳይል ስማቸውን ስጠራቸው እኮ ይመጣሉ ይባላል። እንዴት ነው የሚያፈጠው? ትመታለህ፣ ያራድዬ ልጅ ትወጋለህ፣ ትረሸናለህ። እነዚህ ሊጣሉ ነበር እንዴ? እዛ ጋ ያለው ነው። አሮ እንደሚያይና ታብዛ እንዳይመጣል። ይሄ መጣ ሊጣላ አስተውቅሻለሁ። ሲጀመር ትምህርት ቤት አለላ አክረም ግን ሰና ቡና ስንት ጊዜ እንዳሸነፍነው ታውቃለህ? አይደለም 22 አይደለም ግንኙነት ያለው ሄድ ቱ ሄድ እስካሁን እኛ ነው። ሄድ ቱ ሄድ እኛ ነው። መመለሳችን አይቀርም። ጊዮርጊሳችን ይመለሳል። ቡናው ለሩጫ ታንጃው ለዋንጫ ይመችሽ ነው ያናድዬ ልጃው ተመችሽኛል። ጋዴም ሸት ፋይናሊ ይኸውና ደርሰናል። የቱ ነው ጸዴ ግን ጆኒ ራጋ ወይስ እዩ? እኔ እዩ ነው የሚመስለኝ። አንተስ ጆኒ ራጋ? ጆኒ ራጋ ዘፈን እንዳገባቡ አመሰግን። ስለዚህ ነገር በቴክስት እናስገባላችኋለን የሚለው አይሰማም። ኖ ግን አሁን ዘፋኝ ስለ አንተ እንዳንተ ፐርሰናሊቲ ይወሰናል። አንድ ሁሌ ብሶት ነው። አይ ይመችኛል እኮ ይኸው ግን ሁሌ ብሶት። ጆኒ ራጋ ግን ቫይብ ያረጋግጣል።
ይሰማውና እና አንዳንዴ ደግሞ ብቻ ገጸልኝ ነው የምትወደው ዘፋኝ ምን የሪሌሽንሺፕ ላይፍ አለና ግዴታ እኮ ሪሌሽንሺፕ ውስጥ እኮ መግባት የለብንም። የኢዮብን ዘፈን ለማዳመጥ ነው ማዳመጥ አይደለም ሪሌት ለማድረግ ነው። ምልክቱ ነች። አሁን ምልክቱ ባይኖር ግን እኔ የሚሄድ ነበረ ሰው ተራራውን እየወጣ ነው። ከስንት ልፋት በኋላ እየደረስን ነው። 65% ላይ ደርሰናል። ኧረ በእናትህ አንበሳው አላህን ፍራ ቀለልብኝ። አላየሁም ሀረር የሚለውን አላየሁም። ብደፋ ስያ የት ሄዳለህ? 80% ይሁን ምንሽ ሊያዝሽ ይሄ ርዝመት ለመቼ ነው የሚጠቅመን? የዚህ አካባቢ ማለት ነው። የቱ ጋር ጋይስ? አሁን የምንወጣው ተራራ እንዳይመስላችሁ። አይ ግን አሁን ትንሽ ደከመን፣ ትንሽ ደከመን። አይተኸዋል? እንደዚህ የቀረ እንዳገት እንደዚህ ታቱ ደግሞ ጅቦ እዛ ጋር እንዴት እንደሚያንጸባርቅ አወጣ። ዲጫቱ ነው የሚያንጸባርቀው። ረረረ ይዙናል እሺ እንትንስ ስም ምንድን ነበር? ማንጎ በእንትና ታዲያ እሱ ስፕሬት ጋዝ ያለው ነገር ሙዝ ደግሞ ማለት ጋዙ እንዳይወጣ ይከለክላል። አሁን እንግሊዝኛ እንዳልጠቀም ማለት ነው። አይ ማይኩም ስለሌለ ችግር የለውም አውሪ። እኔ ጋር እባክህ ይሰማል። እኔ የማወራው ይሰማል። እንግሊዝኛውን አንብለሽ እንትን ትያለሽ እንደ ቃል ሲያጥር ቃል ሲያጥራት እንግሊዝኛውን አንብለሽ ሰክስ ከፎቁ እኩል ካሳ አንተ መንገድ ያለ ሹፍ አንተ ውስጥ ለውስጥ ሺሽ ያው ከድካም አርፈን ደቅ ብለን ትንሽ ድካሙ በጣም አዛብ እግሬ በጣም ነው የዛለው ማለት ነው። ኤኒዌይ አሁን እንቀጥላለን። 87% ነው። እዛ ጋር 85% ነበር፣ እዚህ ጋር 87 ትንሽ ስንወጣ እዛ ጋር 88 እያለ ይቀጥላል። በኢነርጂ አባቴ ላጥ እያልሽ ዛፎቹ ምናምን ደግሞ በጣም ትላልቅ ዛፍ ነው ያለው ማለት ነው። ወደዛ የተለየ አካባቢ አትየት ነው አሩ 16 የጫካ ሰፈር ነው። ፋይናሊ ደርሰናል። ይኸውልህ እዛች ጋር 95% ገብተናል። ከዜሮ ተነስተን ያትታይም። ቆይ ትንሽ ኑ ከፍ ብለን እናየዋለን። ያው ጀጎል ለብቻዋ ሰርክል ሰርታለች። ለብቻዋ ነው ሰርክል የሰራችው። አ 97% ሰው ማንጎ ይዞ ይወጣል። ውሃ እንደሚያል ማንጎ ራስ አንተንም ፋይናሊ ደርሰናል። በስተመጨረሻ ደርሰናል። ክላሱን የቀጣውልን 98% አሁን ትንሽ እያደረገ ነው። ሎድ እያደረገች ነው። ደርሰን ፋይናሊ ረግዝፈት አታ ምንድን ነው የሚያክለው? ማሶሽ ኧረ በለው ምንድን ነው የሚያክለው? ሀረር አባት ምንድን ነው የሚያክለው? ወይኔ እንዴት ነው የሚያምረው! ጋይስ በጣም ነው የደከመን ከመጠን በላይ። እዚሁ ነው ደቅ የምንለው። ሽት እንደዚህ አይነት ድካም ሰላም ዩቲዩብ። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንገናኝ። ይመቻችሁ።